ምስክርነት አለኝ። ባለፈው በጎሮሬ ላይ እስቲ መቼ ነው የተጸለየልሽ? ምንድነው ጎሮሬ ላይ ተለጥፈዋልና አይዶን ነው ምን እንደሆነ ሕክምናም ሲሄድ ምንም የለም ነው የሚሉት እና አሁን ውሃ ያዙ፣ ትናንትናም ውሃ ያዙ። ገስት ባትገቡም ኮፒ ሊንክ በጣም ሳረግልን ነበርና ገስት ባትገቡም ውሃ ያዙ ብለህ ስትጸልይ ነበር። ውሃውን ይዤ እየጸለይኩ ነበር። ገስት አልገባው። ከዛም ከጎሮሬ ውስጥ የሆነ አክተን ሳወጣ የሆነ ልክ እንደ ምግብ የሚመስል ከጥርሳችን ውስጥ የሚወጣ የሚገማ ነገር ነበር ሲወጣ ነበር። አሁን ደግሞ ገብቼ ከዚህ ጋር እየጸለይኩኝ ወይ አምላኬ ማረኝ እያልኩኝ ከአፍንጫዬ ውስጥ የሚወጣው ደም ነው ይሄ። ማይ ጋድ አሁን እንዲህ እንትን እያልኩኝ እየጸለይኩኝ ነበር። መጽሐፍ ቅዱስ እጃችሁ ላይ ያለ ስትል መጽሐፍ ቅዱሱን መንካት ፈራውን ጭራሽ። እስቲ ይሄ ውሃውን ስትጠጪ ነው የሚወጣው? አሁን ቁጭ ብዬ ይሄ ትናንትና ውሃውን ስጠጣ ካፌ ውስጥ የሆነ ነጭ ነገር የሚገማ ነበር ሲወጣ የነበረው። መጽሐፍ ቅዱስ የያዛችሁ ስትል መክፈት አቃተኝ፣ ምክንያቱም ደም እቺ ላይ ስለነበር። አሁን በጌታ በኢየሱስ ክርስቶስ እየሰማችሁ ነው። ባይተወይ ውሃው ላይ ሲጸለይ ኃይል አለበት። እሺ ውሃ ያዙ ብዬ ውሃ ላይ የምጸልየው ለዚህ ነው። ምክንያቱም አሁን በኢየሱስ ስም የተነቀለ ነው። አሜን። የትኛው ከውስጥሽ ይውጣ በኢየሱስ ስም ኃይል ይውጣ፣ በኢየሱስ ስም ውጣ፣ በጌታ በኢየሱስ ስም ኃይል ውጣ። እንጂ ሰስማይቴ ነው ከውስጧ ውጣ፣ ከውስጧ ውጣ፣ ውጣ በኢየሱስ ክርስቶስ ስም ኃይል፣ በጌታ በኢየሱስ ስም ኃይል፣ በኢየሱስ ስም ኃይል፣ በኢየሱስ ስም ኃይል። ከግሮሮሽ ነበር ሲወጣ የነበረው? አዎ ከግሮሮሽ ታይቶ ነበር። ወደ ኦገስት ሴፕቴምበር ውስጥ ነበር የያዘኝ። ይሄ አንድ አመቱ ሊመጣ ነው። ከግሮሮሽ ውስጥ በጣም የሚሸት ነገር ምግብ ያለ ነገር መውጣት ጀመረ። ራጂ ሁሉ ተነስቻለሁ። ምንም ነገር የለም ነበር ያሉት። ከዛም እያበጠ መጣ በውስጥ በኩል ሰርሳረግ ወደ ካንሰር ይቀየራል ምናምን የሚል ነገር ነበረ። ብዙ ጊዜ የማየው ፍራቻ ነበር ውስጤ። ስበላም ስጠጣም የሆነ እንትን አለኝ፣ ስሜት አለው። ወደ ውጭ እንዲህ ያብጧል፣ ይንቀሳቀሳል። ለአንዷ ውሃ ያዢ ብለህ ስትጸልይላት ሌሎቻችሁም ገስት ባትገቡ ውሃ ይዛችሁ ጸልዩ፣ ውሃ ያዙ ስላችሁ ስትል ሩጬ ይዤ መጣውና ተንበርክኬ ቁጭ አልኩኝ። ባልገባም እዚህ ጋር ያለው ቃል ለኔ ነው የሚለውን አሜን እያልኩ ተቀበልኩ። ከአንድ ትንሽ ከተወሰነ ደቂቃ በኋላ የሆነ ጠጠራማ ነገር የሚገማ ልክ እንደንትን ወጣ። ከጥርስ የበሰበሰ ጥርስ ውስጥ የሚወጣ አንድ እንደዛ ነገር ነው ያለው እና ከዛን አሁንም አካክላለሁ እንዳለ ይወጣል ዝም ብሎ። ምግብ አልበላውም በርግጥ በሰዓቱ። ከዛም በቃ እየቀነሰ መጣ። ስዳብሰው ምንም ነገር የለም። አሁን ደግሞ ቁጭ ብዬ ሲዳበስ ምንም የለም ያበጠው የለም።